የወላይታ ዲቻ ስፖርት ክለብ ቦርድ ለኢትዮጵያ እግር ኳስ ፌዴሬሽን እግር ላይ ያሉ ተጫዋቾች በህገወጥ መንገድ በሲዳማ ቡና በኩል ተሰልፎ በኢትዮጵያ ዋንጫ ፍጻሜ የተነጠቀ ዋንጫ እንዲመለስ ለኢትዮጵያ እግር ኳስ ፌዴሬሽን በይፋ ክስ ማስገባቱን አስታወቀ። ተደጋጋሚ የዳኝነት በደል ደርሶብኛል ያለው ክለቡ ፌዴሬሽኑ ጉዳዩን አስመልክቶ ለተማክሰኞ ይሰጣል ተብሎ በሚጠበቀው ውሳኔ የስፖርቱን ህግ ያከበረ ውሳኔ ብቻ እንዲያስተላልፍም ጠይቀዋል። ጉዳዩን አስመልክቶ ማሩ ሞላ ትንታኔ አለው። ምንም እንኳን ሀገራችን ኢትዮጵያ በወቅታዊው የፊፋ የደረጃ ሰንጠረዥ ላይ የተቀመጠችው 147ኛ ላይ ቢሆንም እግር ኳሷን ቢሆን ብዙ ኋላ ቀር አሰራሮች በስፋት ቢታዩበትም የኢትዮጵያ እግር ኳስ የበላይ ጠባቂ ፊፋ ነው። በመሆኑም በኢትዮጵያ እግር ኳስ ውስጥ የሚፈጠሩ የህግ ጥሰቶች የሚዳኙትም በፍርድ ቤት ዳኛ ሳይሆን በመጀመሪያ በሀገሪቱ የእግር ኳስ ፌዴሬሽን ሲቀጥል ደግሞ በፊፋ ዳኝነት ብቻ ነው። ታዲያ ሰኔ 1 ቀን በሜዳ ውስጥና ከሜዳ ውጭ ብዙ አወዛጋቢ ነገሮች በበዙበት ሁኔታ የኢትዮጵያ ዋንጫን ለሲዳማ ቡና አሳልፎ ከሰጠ በኋላ የወላይታ ዲቻ ቦርድ ሰኔ 3 ቀን በይፋ ለፌዴሬሽኑ በህገወጥ መንገድ ተገቢነት የሌላቸው 6 ተጫዋቾች በተቃራኒ ቡድን በኩል ወደ ሜዳ ገብቶ ተሰልፈዋል በሚል እንዲሁም በ57ኛው ደቂቃ ላይ አስናቀ አምታቶ ያስቆጠራት ግልጽ ግብ ከጨዋታ ውጪ በሚል ተሰርዛብኛለች። በተጨማሪም ከአንዴም 2 ጊዜ የፍጹም ቅጣት ምት መከልከሉን በማስረዳት ጭምር ለኢትዮጵያ እግር ኳስ ፌዴሬሽን ክስ